እኔ የገዳ ስርዓት ውስጥ የሚገርሙኝ 3 ነገሮች አሉኝ። አንደኛ በስልጣን ላይ የመቆየት ዘመን መገደብና ሰላማዊ የስልጣን ሽግግር ማካሄድ። ሁለተኛ መሪዎች ከታች ጀምሮ እየበቁ የሚመጡበት አደረጃጀትና አሰራር መኖር። የገዳ እርከንና የገዳ መደብ ነው የሚባለው። መደብ የሚሉት ሉባ ነው የሚሉት። መደቦች ሉባዎች ናቸው የሚባሉት። አንድ ሰው ከተወለደበት ዓመት ጀምሮ በየትኛው የማህበረሰብ መደብ ውስጥ ይካተታል፣ በየትኛው የገዳ እርከን ውስጥ ይካተታል፣ ምን ይሰራል፣ መቼ ነው ደግሞ የመጨረሻውን የፖለቲካ ስልጣን ቦታ አባቦኩ የሚሆነው አባገዳ የሚሆነው የሚላለው። በዚህ መሰረት ለምሳሌ ከታች ጀምሮ በ8 ዓመት የተከፋፈለ የጊዜ ቀመር እስከ 40 ዓመት እስከ 5ኛው የገዳ እርከን ድረስ ከቆየ በኋላ 6ኛው እርከን ላይ ከ40 ዓመት በላይ የሚሆኑ ወንዶች ተሰብስቦ ከነሱ ውስጥ በ5ቱም እርከኖችና መደቦች ላይ እያንዳንዱ ሰው የሚያደርገውን እንቅስቃሴ ህብረተሰቡ ለይቶ ስለሚያውቅ እዚህ እያለፉ የመጡ ደግሞ ግለሰቦችም መሪነትን እየተለማመዱና መሪነት ማለት እንደሆነ ራሳቸውን አቅም እየፈተሹ እያደጉ ስለመጡበት 40 ዓመት ላይ ከ40 ዓመት በኋላ ወንዶች ይሰበሰቡና አባገዳ የሚሆን ሰው ይመረጣል። ስለዚህ በገዳ ስርዓት ውስጥ የመጨረሻው መሪነት ወይም ስልጣን ከዘር ወደ ዘር አይተላለፍም፣ ከቤተሰብ ወደ ቤተሰብ አይተላለፍም። በየደረጃው መሪነትን ኤክሰርሳይዝ እያደረጉ የተለማመዱ ከመጡ ወንዶች ውስጥ መስፈርቱን የሚያሟሉ ሰው ነው የሚመረጠው። ይሄ እጅግ በጣም ድንቅ ነው። አመራር የመፍጠር የማብቃት የማዘጋጀትና በኋላም ከበቁና ከተሻሉ ሰዎች ውስጥ የበለጠ የተሻለውን መምረጥ። ይሄ የዛሬ 500 ዓመታት በኦሮሞ ማህበረሰብ ተግባራዊ ያደርግ ነበር በገዳ ስርዓት። ሶስተኛው ውሳኔዎች አሉት። ውሳኔ የሚተላለፈው በገዳ ስርዓት ውስጥ በተለይ ህዝብን የሚመለከቱ ውሳኔዎች፣ ሰፊውን ህዝብ የሚመለከቱ ውሳኔዎች ጥቂቶች ተሰብስበው አይደለም ውሳኔ የሚሰጡት። ውሳኔዎች ከሚመለከታቸው አካላት ውስጥ ሁሉም ተገኝተው ሁሉም ተወያይተው ልዩነት ካለ አሳድረው አሁንም ካለ አሳድረው በቂ ጊዜ ወስደው በኮንሰንሰስ ነው የሚወስኑት፣ በመግባባት ነው የሚወስኑት። የሁሉንም ሰው ድምጽ እነዚህ ኤሌመንቶች ዛሬ ላይ በዓለም ላይ ለዲሞክራሲ በጣም በጣም ወሳኝ ተብሎ የሚታወቁ ናቸው። ስለዚህ እነዚህ እሴቶች ያለ ማህበረሰብ ዛሬ ለስልጣን ሲባል እርስ በርስ ሲገዳደል፣ ዛሬ ለፖለቲካ አጀንዳ ሲባል ሰውን አግቶ ገንዘብ ሲወስድ፣ ወንድሙን ሲገል ማየት በጣም በጣም ይቆጫል።